እንዲሁም ደግሞ የጠዘር አራተኛ ጣ አንድ ላይ ስናነበው ጦጣ የሚል ቃልን እናገኛለን። ሰላም እንዴት ናችሁ? ውድ የብርሃን አካዳሚ የዩቲዩብ ቻናል ተከታታዮች፣ በዛሬ ቪዲዮ ይዤላችሁ የመጣሁት የአማርኛ ፊደላት ጥናት ቁጥር 3 እንበለው አይደል ወይ ክፍል 3 ሶስተኛ ቪዲዮአችሁ ነው የሚሆነው። በዚህ ቪዲዮ 3 ፊደሎችን እናያለን። ልክ እንደ ከዚህ ቀደሙ በባለፈው ቪዲዮ 3 እያደረግን አይተን ነበረ። ይሄ ደግሞ ሶስተኛችሁ ነው የሚሆነው። ፊደሎችን እናያለን እንዲሁም ደግሞ ቃላትን እንመሰርታለን ማለት ነው። ተከታተሉኝ እስከ መጨረሻው ድረስ ታተርፉበታላችሁ። እሺ ፊደሎችን እንቁጠር። እዚህ ፊት ለፊታችን የምናገኛቸው ፊደላቶች ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። የሀ ዘር ከሀ እስከ ሆ አንዴ እንድገመው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከሀ እስከ ሆ ይህን ይመስላል። ይህ ፊደል ደግሞ ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። እሺ እንዲሁም ደግሞ የጨ ዘር ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። ከጨ እስከ ጮ፣ ከጠ እስከ ጦ እንዲሁም ደግሞ ከሀ እስከ ሆ 3 ፊደሎችን ዛሬ እናያለን። እንዲሁም ደግሞ ከዚህ ቀደም ያየናቸውን በክፍል 1 እና በክፍል 2 ያየናቸውን ፊደላቶች ደግሞ አንድ ላይ አድርገን ቃላት እንመሰርታለን ማለት ነው። መጀመሪያ እዚህ ፊት ለፊታችን በምናገኛቸው ብቻ ቃላት እየመሰረትን እንይ። እሺ የመጀመሪያ ቃል ያገኘነው ይህ ቃል ነው። 2 ፊደልን ይዟል። ጠ፣ ይህች ፊደል ጠ ነች አይደለ? ጠ የመጀመሪያዋ ጠ፣ እንዲሁም ደግሞ የጠ ዘር አራተኛ ጣ አንድ ላይ ሲነበብ ምን ይሆናል? ከጠ ተነሳን ወደ ጣ መጣን፣ ጠጣ የሚል ቃል አገኘን ማለት ነው። ጠጣ። እሺ እንቀጥል። ይሄንኛውስ ምን ይላል? የጠ ዘር ሁለተኛ ጡ፣ የጠ ዘር ስንተኛ ናት? እቺ ደግሞ ጦ። ይሄው ጡ፣ ጦ አንድ ላይ ስናነበው ጡጦ የሚል ቃልን እናገኛለን ማለት ነው። ጡጦ። ጎበዝ። እሺ ሶስተኛ ላይ ያገኘነው ቃል ደግሞ ምን ይላል? የጠ ዘር ይህች ፊደል ስንት ናት? ስንተኛ ፊደል ናት? የጠ ዘር ሰባተኛ ጦ፣ እንዲሁም ደግሞ የጠ ዘር አራተኛ ጣ አንድ ላይ ስናነበው ጦጣ የሚል ቃልን እናገኛለን ማለት ነው። ጦጣ፣ ጦጣ የሚል ቃል አገኘን። እሺ ይሄስ ጠ፣ ጠ፣ ጠ አንደኛ ጠ፣ የጨ ዘር ደግሞ ሶስተኛ ጪ አንድ ላይ ሲናነበው ምን ይሆናል? ጠጪ የሚል ቃል እናገኛለን ማለት ነው። ጠጪ፣ ጠጪ የሚል ቃል አገኘን። እሺ አሁን ደግሞ ይህ ፊደል ማን ነበረ? ይህ ፊደል የጠ ዘር ስድስተኛ ጥ፣ እንዲሁም ደግሞ አሁንም መልሰን ጥን እዛ ላይ ስንደግመው ጥጥ የሚል ቃልን እናገኘንበት ማለት ነው። በጣም አሪፍ። እሺ እንቀጥል። ከዚህ በመቀጠል ከዚህ ቀደም ያየናቸው ፊደላቶች እነዚህ ነበሩ። በክፍል 1 በን፣ ሰን፣ ሸን አይተን ነበረ በክፍል 1። በክፍል 2 ደግሞ ለን፣ አንና ከን አይተን ነበረ። አሁን ደግሞ በክፍል 3 ማንን አየን? ሃን፣ ጠንና ጨን ዛሬ አየን ማለት ነው። እነዚህን ፊደላቶች ብቻ ተጠቅመን ደግሞ ምን እናደርጋለን? ቃላት እየመሰረትን እንለማመዳለን ማለት ነው። ከክፍል 1 ጀምራችሁ ልክ ይህን ቪዲዮ እየተከተላችሁ ብትሄዱ የአማርኛ ፊደላትን በቀላሉ ለይታችሁ ቃላት መመስረት እንደልባችሁ ማንበብ መጻፍ እንደምትችሉ አረጋግጥላችኋለሁ ማለት ነው። እሺ ይህ ቃል ይህች ፊደል ማናት? ሀ ናት አይደለ? ሀ፣ ሀ የበ ዘር ስድስተኛ ብ፣ ብ የለ ዘር ደግሞ ስድስተኛ ል። አሁን አንድ ላይ ስናነበው ምን ይላል? ሀብል፣ ሀብል የሚል ቃልን እናገኝበታለን ማለት ነው። ሀብል። እሺ
ይህስ ምንድን ነው የሚለው ስናነበው ምንድን ነው? የጠዘር አንደኛ፣ ጠ የበዘር አንደኛ፣ በ የለዘር ግን ስንተኛ ነው? ስድስተኛ። አንድ ላይ ስናነበው ምን ይሆናል? ጠበል የሚል ቃልን እናገኛለን። ጠበል የሚል ቃል አገኘን ማለት ነው። እሺ እዚህ ጋር ደግሞ እነዚህም ሶስቱም አንደኛ ፊደሎች ናቸው። የመጀመሪያዋ በ ነች። በ ለ ጠ አንድ ላይ ስናነበው ማንን ሰጠን? ምን ይላል? በለጠ የሚል ቃልን እናገኝበታለን ማለት ነው። በለጠ። በጣም አሪፍ። እሺ እንቀጥል። ይህ ቃል የአዘር አንደኛ አልን፣ የለዘር ስድስተኛ ል የጨዘር አራተኛ ጫ ጨጩጪ ጫ። ኦኬ እዚህ ጋር የጨንዘር ስጽፍ እዚች ጋር ደግሜያን ነው ጫ እዚህ ጋር ጫ መኖር ነበረባት አይደለ? አልጫ የሚል ቃልን እናገኝበታለን ማለት ነው። አልጫ። እሺ ይህ ቃልስ ጠ የጠዘር አንደኛ ጠ የበዘርም አንደኛ በ የሰዘርም አንደኛ ጠበሰ የሚል ቃል እናገኛለን ማለት ነው። እሺ ይህስ አጨሰ አጨሰ። አንደኛ ፊደል፣ ጨም አንደኛ ፊደል፣ እንዲሁም ደግሞ ሰ አንደኛ ፊደል አጨሰ የሚል ቃልን አገኘን። አንዴ ከመጀመሪያ ጀምረን እንከልሳቸው። ሀብል፣ ጠበል፣ በለጠ፣ አልጫ፣ ጠበሰ፣ አጨሰ ብለን ማንበብ እንችላለን ማለት ነው። እሺ ወደ ቀጣይ እንለፍ። እሺ እዚህ ጋር ምን የሚል ቃል አገኘን? የሀዘር አንደኛ ሃን አገኘን። አንደኛ የጨዘር ደግሞ አራተኛ ጫ የጨዘር አራተኛ እዚች ጋር ማለት ነው። ጨጩ ጪ ጫ ይችን ጩን ስለደገምኳት ነው። ጫ የለዘር ሁለተኛ ሉ አንድ ላይ ሲነበብ ምን ይሆናል? ሀጫሉ የሚል ቃልን እናገኛለን ማለት ነው። እሺ ሀጫሉ። እሺ ይሄንኛውስ ምን ይላል? ብልጫ ብልጫ የበዘር ስድስተኛ የለዘርም ስድስተኛ የጨዘርም አራተኛ ብልጫ የሚል ቃል እናገኛለን ማለት ነው። ብልጫ። እሺ እዚህ ጋርስ ጠባሳ የሚል ቃልን መሰረትን። ጠ አንደኛ ፊደል ነው። ባ አራተኛ ፊደል ነው። ሳም አራተኛ ፊደል ነው። ጠባሳ የሚል ቃልን መመስረት ቻልን ማለት ነው። እሺ እዚህ ጋርስ አለፍነው አይደለ? ይህ ቃል ምን ይላል? እስቲ ይሄንን አብረን አንብበው። የሸዘር ስንተኛ ናት እቺ? ሽ የለዘር ል የጠዘር ጦ ሽልጦ ሽልጦ የሚል ቃል መመስረት እንችላለን ማለት ነው። ይህንኛውስ? ሰሊጥ አንድ ላይ ሲነበብ ሰሊጥ ሰሊጥ የሚል ቃል አገኘን ማለት ነው። እሺ ይህንኛውስ? የመጨረሻው ጨለጠ የሚል ቃልን አገኘን ማለት ነው። ጨለጠ። እሺ አንዴ አብረን ደግሞ እንድገመው። የመጀመሪያው ማን ነበር ያልነው? ሀጫሉ። ይሄንኛውስ? ብልጫ። ኤስ ጠባሳ፣ ሽልጦ፣ ሰሊጥ እንዲሁም ደግሞ ጨለጠ ብለን መሰረትን ማለት ነው አይደል? እሺ ወደ ቀጣይ እናለን። እሺ እዚህ ጋር ምን የሚል ቃል አገኘን? የሰዘር አንደኛ ሰ የለዘር አራተኛ ላ የጠዘር አራተኛ ጣ አንድ ላይ ስናነበው ምን ይላል? ሰላጣ የሚል ቃልን አገኘን አይደለ? እሺ ይሄንኛውስ? የጠዘር አንደኛ ጠ የበዘር ስንተኛ ነው? አራተኛ ባ የሰዘር ስንተኛ ነው? ሳ አራተኛ። አሁን እነዚህን አንድ ላይ ገጣጥመን ስናነብ ጠባሳ የሚል ቃልን እናገኛለን ማለት ነው አይደለ? ጠባሳ።
እሺ እሺ እዚህ ጋር ደግሞ ስንት ፊደል አገኘን? 4 ፊደል አገኘን። አምስት ፊደል ጨ በ ጨ በ ምን ይላል አንድ ላይ ስናነበው? አጨበጨበ 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 የሚል ቃልን መሰረትን ማለት ነው። አጨበጨበ። እሺ ይሄንኛውስ? ይህ ደግሞ 4 ፊደል ነው። አ ስ ጨ ሰ አንድ ላይ ስናነበው አስጨሰ አስጨሰ። ይሄንኛውስ? ጨ የጨዘር አንደኛ፣ አሁንም የጨዘር ደግመን አንደኛ፣ ብሳ አንድ ላይ ሲነበብ ምን ይሆናል? ጨጨብሳ 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 የሚል ቃልን እናገኛለን ማለት ነው አይደለ? እሺ ይሄንኛውስ? ጥ የጠዘር ስድስተኛ፣ ጥ ብ ስ ጥብስ ጥብስ የሚል ቃልን አገኘን ማለት ነው። እሺ አንድ ጊዜ እንድገመው። ይሄንኛውን ማን ነበር ያልነው? ሰላጣ፣ ጠባሳ፣ አጨበጨበ፣ አስጨሰ፣ ጨጨብሳ፣ ጥብስ። እነዚህን ቃላቶች መሰረትኩላችሁ። እነዚህን እስካሁን ያየናቸውን ፊደላቶች ብቻ ተጠቅመን ማለት ነው። እናንተም የቻላችሁትን ያህል እየተለማመዳችሁ ከቻላችሁ ኮሜንት ላይ በመጻፍ እንትን አድርጉ። በደንብ እጃችሁን አለማምዱ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። በቀጣይ ቪዲዮ እንገናኛለን። መልካም ሳምንት።